900 ቢሊዮን የኢትዮጵያን ብር ያወደመው ዘመቻ የሸረሪት የተባለው 117 አጥፍቶ ጠፊ ሰው አልባ አውሮፕላኖች ወይም ደግሞ ድሮኖችን በመጠቀም እንዴት የሩሲያን የሚሊተሪ ቤዝ አጠቃ። ፕሬዝዳንት ዘለንስኪና በደህንነት መስሪያ ቤቱ ለአንድ ዓመት ከ6 ወር ታቅዶ የተፈጸመው ይህ ጥቃት በቅድሚያም የተለያዩ በትንሽ ወጪ ሰው አልባ ድሮኖችን በሞዲፊክ ፎርም በማዘጋጀትና በመስራት ነበር የተጀመረው። እነዚህ ዩክሬን ላይ የተዘጋጁት 117 የሚደርሱት ሰው አልባ ድሮኖች ሚስጥርና በተለያዩ መንገዶች ወደ ሩሲያ ሰርገው እንዲገቡ ተደረገ። እነዚህ ወደ ሩሲያ ሰርገው የገቡ ድሮኖችን ወደ ተለያዩ አራት ወደ ሩሲያ አየር ኃይል ሰፈሮች ለማንቀሳቀስ እነዚህ ድሮኖችን በኮንቴነር ከላይኛው ጫፍ ወይም ደግሞ ከጣሪያው ላይ ማስቀመጥ ነበረባቸው። እንደምትመለከቱት ኮንቴነሮቹ ወደ ተለያዩ ወደ ሩሲያ ከተሞች በድብቅ ይሄዳሉ። እነዚህ ኮንቴነር የጫኑ ተሳቢዎችን ለመሾፈር ደግሞ በኦንላይን ያው ስራ አውጥተው ከሩሲያ ውስጥ ሹፌሮችን ቀጥረው ነበረ። ኦንላይን ቅጥሮን ሲፈጽሙ ለሹፌሮቹ ምንም የነገሯቸው ነገር አልነበረም። አንድ ያሏቸው ከመነሻ እነሱ እስከሚፈልጉት ቦታ እንዲያደርሱና እዛ ቦታ እንዲያቆሙ ብቻ ነበር። እነዚህ አራቱ ሹፌሮች እነዚህን አራቱን ኮንቴነሮች በተለያየ በሩሲያ አየር ኃይል አቅራቢያ ቦታ ላይ እንዲያቆሙ ይገደዳሉ። ያን በርቀት የሚቆጣጠሩት የዚህ ኮንቴነር ጣሪያ እንዲከፈት ትዕዛዝ ይሰጠዋል። ከውስጥ ያሉት ድሮኖች ደግሞ በኤአይ አክቲቬት ተደርገው ወደሚፈለገው አቅጣጫ ወደ ጥቃት ይሄዳሉ ማለት ነው። እዚህ ጋር እንደምትመለከቱት እየተነሱ ወደሚፈልጉት ሎኬሽን ወይም ደግሞ ቀድሞ ትዕዛዝ ወደ ተሰጣቸው ወደ ሩሲያ አየር ኃይል በአጭር ደቂቃ ውስጥ በመድረስ ጥቃት ያደርሳሉ። ጥቃቱ በአጭር ርቀትና በትንሽ ሰዓታት ውስጥ ስለሆነ ለመመከት ወይም ደግሞ ለመመለስ አስቸጋሪ ነው። እንደምትመለከቱት ድሮኖቹን ከለቀቀ በኋላ ይህ ኮንቴነር ራሱን በራሱ አጋይቷል ወይም ደግሞ ሴልፍ ዲስትራክት ነው፣ ራሱን በራሱ አጥፍቷል። እዚህ ጋር የምትመለከቱት ይኸው እንደምትመለከቱት ከዚህ ኮንቴነር ነው ድሮኑ እየተነሳ እየሄደ ወደ ሩሲያ አየር ኃይል ቤዝ የሚያጠቃው። እነዚህ ድሮኖች ጥቃት የሚያደርሱት ነዳጅ ታንከሮች ላይ ነበር። እዚህ ጋር እንደምትመለከቱት ይሄ 41 የሩሲያ የጦር አውሮፕላኖችን ያወደመው የሸረሪት ያሉት ኦፕሬሽን ብቻ የአንደኛው ክፍለ ዘመን አስገራሚ የጦርነት ጥቃት ሲሉ በጣም በትንሽ ወጪ ትልቅ ውድመት ያስከተለ ድንቅ ዘመቻ ነው። በዚህም ሩሲያ ወደ 7 ቢሊዮን ዶላር የሚያህል ነው እንግዲህ ያጣችው። በዚህ ኦፕሬሽን የወደሙት ወይ ደግሞ የተቃጠሉት በሩሲያ ላይ ድጋሚ የማይሰሩ አውሮፕላኖች ሁሉ ወድመዋል። የተለያዩ ቦምብና ሚሳኤል የሚጥሉ የጦር አውሮፕላኖች ናቸው የወደሙት። አብዛኞቹ ወድመዋል። ጥቂቶቹ ምናልባት ቢያገለግሉ እንኳን ለጥቂት ጊዜ ነው የሚያገለግሉት። ጥፋቱ የተፈጸመው ከዩክሬን ተነስቶ ከ100 ኪሎ ሜትሮች እስከ 5000 ኪሎ ሜትር በሚደርስ በሩሲያ የሚገኙ አየር ኃይል ቦታዎች ላይ እንደሚታወቀው አብዛኛው ዩክሬናዊ ወይ 80% የሚጠጋው ዩክሬናዊ ራሻን ያውቃል። እዚህ እያንዳንዷ የራሻ መግቢያ መውጫ ቤቶች ሁሉ ሳይቀር አሁን የደህንነት ስጋት አለባቸው። የዩክሬን ደህንነት ኃይሎች አሁንም ጥቃት ፈጽመዋል። ይህን ድልድይ እንግዲህ በቦምብ አፍርሰዋል። ሺዎች ኪሎግራም የሚመዘን ቦምብ ውሃ ውስጥ በመቅበር ነው እንግዲህ ይህን ድልድይ ያፈረሱት። ይህ ድልድይ ለሩሲያ በጣም ወሳኝ ነበር። እንግዲህ ዩክሬን ይህን ድልድይ ስታፈነዳው አሁንም የሩሲያ ደህንነት ኃይሎች አላወቁም።